ati dubrummaa ni qabda. Haga asiititti. Haga laala haga asiititti. Hanga eessa? Haga asiititti namni dubrummaa. dubrummaan asii maal gooti as jadje irti. Ilmi namaa durbummaa asiin qabaata malee achi bichaadhaan miti. Akka biyya addaatti kutaamee qabaata. Dubrummaan asitti uumamtu malee achitti uumamtu warri. Rakkoon nama kennaa laalamee jiran bara rakkoo nama kennaa. Ati walumaa galatti hin qabda. Jaartiin xiyya akkasitti hayyamtee deeme laali waan aan jette ilaala. Maal onni ilaaltu adane shiroodha qayyi waxii dammoo allichaadha kaate na laaltee kaate na fuutu. Alaikum warahmatullahi wabarakatuh. Jumaatukum mubarak. ዛሬ ጁማ ነው። ሸንቃጣኛል። ትናንትና በዚህ ሰሞን አማርኛ በጣም የተወላገደ ነው። ኦሮምኛ ላይ አበዛው መስለኛል ይላችኋለሁ። ትናንትና የቀረ ነገር አለ። ትናንትና ብዙ ላይ ማለት ነው እንግሊዝኛ ብቻ ሳይሆን አረበኛ መጽሐፍ ማንበብ መናገር እስከምትችሉ ድረስ መማር የምትፈልጉ ካላችሁ ይሄ ነው ቀረብኝ ይላችኋለሁ። እሱ አረበኛ ያስተምራችኋል። አረበኛም ይችላል መጽሐፍ መናገር ሁሉም ገጭ ነው ማለት ነው። ስለዚህ ይሄ ስለቀረብኝ ነው መጣሁት። እኔ ገስት ላይ ኦሮምኛ ቋንቋ ስላበዛው ትንሽ አማርኛ የተወላገደ የተሸራረፈ ይመጣልን። በእናታችሁ ምንድነው ምት አልገባኝ የምትሉ ካላችሁ አሁንስ አልገባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እኔ ከአሁን በኋላ መጣው ለቁም ነገር ብቻ ነው። በቀደም ዕለት አንድ ቪዲዮ ሰርቼ ነበር። አንድ ወንድማችን እንግሊዝኛ ቋንቋ ያለምንም ክፍያ ቤቱን ፎሎ ማድረግ ብቻ ልትማሩ ትችላላችሁ ብዬ ቪዲዮ ሰርቼ ነበር። እዛ ላይ ብዙ አይነት ጥያቄ ጠየቃችሁ። መቼ ነው የምትጀምረው? መቼ ነው የምንማረው የምትሉት ወንድማችን እንዳለኝ ከሆነ እኔ ለሶስት ከፍዬ ነው ማስተምራችሁ ብሏል። እንግሊዝኛ ቋንቋ መጽሐፍ መናገር ማንበብ ማችሉት በዜሮ የሚጀምሩት ካላቸው ካሉ ማለት ነው እነሱ ሰብስቦ በአንድ ጊዜ ነው የሚያስተምራችሁ ማለት ነው። ሌሎቹ ጀምራችሁ ባቋጣችሁበት ነው ጀምሮ ነው የሚያስተምራችሁ እንጂ ግራ እንዳትጋቡ። ምንም ክፍያ የለም። ክፍያችሁ ምንድነው? ቤቱን ፎሎ ማድረግ ብቻና ብቻ ነው። ገብታችሁ መማር ትችላላችሁ። ይሄው ነው። መቼ ነው የሚጀምረው የምትሉት ደግሞ ቤቱ 100,000 ፎሎ ሲገባ ነው። ያኔ ብዙ ሰው ጋር እንዲደረስ አለበት። የተወሰነ ሰው እንግዲህ በአንድ ጊዜ 20 ሰው መማር አለበት። ያኔ ለምሳሌ ከዜሮም ጀምሩት 30 40 50 ሆኑ። ሌላውም እንደዛ ማለት ነው። በተተረት ለማስተምር እንደዛ ናቸው። ግራ እንዳትጋቡ። አሁንም ቢሆንም መልስ እሱ ስለሚሰጣችሁ ኮሜንት ላይ ያላችሁን ሀሳብ መጻፍ ጻፉት ይላችኋለሁ። በዛ ከቀረ ደግሞ እኔ እሱ ጽፎ የሰጠኝን ጽሁፉን ለጥፍላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።